ፀጉሬን እየሰራው ኢትዮጵያ ውስጥ ያሉ ችግሮች ሳይሆን የቲክቶክ ዩቲዩብ ላይ ቲክቶክ ልና እንዴ እና ከቻይናዎች ልጆቻቸውን የሆነች ልጅ አለች ቪዲዮ የምትሰራ ልጅና ቻይናዎች ልጆቻቸውን እንዴት እያደረጉ እንደሚያሳድጓቸው እንዴት እንደሚያስተምሯቸው የምትሰራ ልጅ አለችና በጣም እየተገረምኩኝ ነበርና የኛን ደግሞ የኢትዮጵያን ልጅ አሁን ላይ ሳየው ኢቭን እያንዳንዱ ቤት ውስጥ ብንገባ ሁሉም ልጆች ስልክ ይወዳሉና ያ ነገር በጣም ጭንቅላታቸው በልጅነት እንግዲህ ጥሩ ነገር በጭንቅላታቸው ውስጥ ካልያዙ በጣም ከባድ ነው የሚሆነው እና ይሄን ያወራሁት ወላጆች በተቻላቸው አቅም ስልክ ቢከለክሉ ይሄ መጫወት ላይ ምናምን ቢያተኩሩ ይሻላል። አሁን ድሮ ልጆች እኛ እየተጫወትን ነው ያለነው አሁን ያለው ዩቲዩብም ላይ በሉ ህፃናት ብለው የሚያዘጋጁት እንትን ብዙም አይመስጥ ማለት የሆነ ትምህርት ያለው ነገር ብዙም የለምና ህፃናት ላይ የምትሰሩ ሰዎች እዚህ ነገር ላይ ብትሰሩ ከፀጉር ጋር አይገናኝም ግን በጣም በቃ እንትን የከነከነኝ ነገር ስለሆነ ነው ማወራችሁና እና የህፃናት ላይ ምናምን የምትሰሩ እና ብቻ ብትሰሩበት ደስ ይለኛል እና በጣም ከባድ ነው። አሁን ቲክቶክ ለትልቅ ሰው ራሱ ብዙ ነገር እየሰረቀብን አይደለም ለአንዳንድ ነገር ለመጠቀም ብለን ስንገባ አንዳንድ ነገሮችን እናያለንና በዛ ሰዓት እየለመደብን ነው የሚመጣው እና አንድ ተኩል ደቂቃ በሌላ ነገር ከመቀመጥና ቲክቶክ በ5 ደቂቃ አይመስልም ተኩል ደቂቃ ቁጭ ብለን እና ካልኩሌት ስናደርግ ከላይፋችን ብዙ ነገር ነው ሞር ይሄ ቲክቶክ ላይ ሞር ብዙ የሚጠቀሙ ልጆች ወይ ኮንተንት ይስሩ ካልሆነ ማይጠቅማቸው ከሆነ ወይ ኮንተንት ማይሰሩ ወይ ቁም ነገር ላይ ማለት ትምህርት ነክ ነገር ምናምን ለማወቅ ካልገቡ ምንም ጥቅም የለውም እና ደግሞ ሌላው ቻይና ምን አደረገች አይደል ለኛ እኛ የምንጠቀመው ቲክቶክ እና እነሱ ሀገር የሚጠቀሙት ቲክቶክ አንድ አይነት አይደለም ማለት ነው። በጣም ይገርማል ማለት ከዛ ነው እንግዲህ የቲክቶክ ባለቤት የነበረው ቻይና ነው እነሱ ጋር ነበረ መጀመሪያ ያስጀመሩት ግን ምን ያህል ለልጆቻቸው እንደሚጠነቀቁ ግን ለኛ የሚሰጡት አይምሯችን እንዲደነዝዝ ልጆቻችን እንዲደነዝዙ አድርገው ነው እየሰጡ ያሉትና በጣም ያሳዝናል። ብቻ ከፀጉሩ ጋር አይገናኝም። ከጀርባ በኩል እየቀረጽኩኝ ነበርና ካሜራው የባክ ሳይድ ተሰብሮ እና በቃ በደንብ ላይ ያለው እና ምን ልላችሁ ነው ሶሻል ሚዲያ ቁጭ ብላችሁ ትጠቀሙ አሁን ከኔ ድሮ ቲክቶክ ካየሁት ራሴን ያመኛል ዩቲዩብም አሁን ለምሳሌ ከሆነ ከፍቼ ስልኩን ሳላይ ግን ዩቲዩብ ላይ ደቂቃ ቁጭ ብዬ ካየሁኝ ያመኝ ነበርና ከዛ ምን ሆነ አሁን ይሄን እና የቲክቶክ ቪዲዮ ከጀመርኩኝ በኋላ አይዲያዎችን ለመፈለግ ኮንተንቶችን ብቻ የሆነ አለ አይደል ከአንቺ ጋር ከኔ ጋር እንትን ሪሌትድ የሆኑ እንትኖችን ለመፈለግ እየገባሁ አያለሁ ምናምን በዛ መሀል የሆነች ቪዲዮ ትገባለች። ሁለት ደግሞ ኳስ ወዳለሁና እኔ የኳስ ወሬዎች ይመጣሉ እና በዛው እያየሁ የሆነ ጊዜ ለመደብኝ እና ከበደኝ ጭራሽ ብዙ ዝም ብዬ ካልኩሌት ሳደርግ እኔ ከስራ መጥቼ በጣም ብዙ ጊዜ ይኖረኝ ነበር በጣም ብዙ ጊዜና ከዛ ቲክቶክ እንደዚህ መጠቀም ከጀመርኩ በኋላ ጊዜ የለኝም ለብዙ ነገር ማለት እና ብቻ ምን ልላችሁ ነው አሁን ቲክቶክ የምትጠቀሙ ሶሻል ሚዲያ የምትጠቀሙ ስቲል እኔ እንትን እያልኩ እየተጠቀምኩኝ ነበረ ማለት መጠቀም ማለት ምንድነው አትሊስት አይዲያ ፈልጋለሁ ግን በዛው ኖርማል ማየት ጀመርኩኝ እና አንዳንዴ ስትለምጂ እንዴት ነው ደግሞ በቃ ስልኩን ትይዛለህ እንትን ይሄ ነገር አያምርም እጄ እንትን አልቻለም ገና